ገላትያ ምዕራፍ 5 ቁጥር 24 እንዲህ ይለናል። የኢየሱስ ክርስቶስ የሆኑ ሰዎች ሥጋን ከፍትወቱና ከምኞቱ ጋር ሰቅለውታል ይለናል። ይህ ከክርስቶስ ጋር አብረን እንደተሰቀልን ያረጋግጣል። ይህም በመጀመሪያ ንስሐ በመግባትና በክርስቶስ ላይ እምነታችንን ባኖርን ጊዜ ነው። ንስሐ ማለት በአንድ ሰው ሕይወት ውስጥ የሚደረገው ሙሉ በሙሉ የመዞር ወይም አቅጣጫ የመቀየር እርምጃ ነው። ይህ ማለት ለድነት ሲባል ከኃጢአት በመራቅ በመላ ማንነት ወደ ክርስቶስ መመለስ ማለት ነው። ከጣዖት አምልኮ ወደ እግዚአብሔር አምልኮ፣ ከራስ ጽድቅ ወደ ክርስቶስ ጽድቅ፣ ራስን ከማስተዳደር እግዚአብሔር በሕይወታችን ላይ እንዲገዛ ወደ መፍቀድ መሸጋገር። ንስሐ መግባት እንድንችል እግዚአብሔር አዲስ ሕይወት፣ አዲስ ልብና እምነት ሊሰጠን ይገባል። እና ለዚህም ነው ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንዲህ ያለን፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ፣ ከሰውነታችሁ እንደ ድንጋይ የጠረረ ልብን አውጥቼ እንደ ሥጋ የለሰለሰ ልብ እሰጣችኋለሁ ያለን። እንደገና ሮሜ ምዕራፍ 6 ቁጥር 7 የሞተ ሰው ለኃጢአት ከመገዛት ነፃ ነው ይለናል። ይህን አዲስ ሕይወት እንድንኖር የሚያስችለን ኃይል የሚመነጨው ከሥጋዊ ወይም ከአእምሮአዊ ሕይወታችን ሳይሆን በእኛ ውስጥ ባለው በክርስቶስ ብቻ ነው። እና ለዚህም ነው ኢየሱስ ክርስቶስ እንዲህ ያለን። የዮሐንስ ወንጌል ምዕራፍ 15 ቁጥር 4 በእኔ ኑሩ እኔም በእናንተ እኖራለሁ። ቅርንጫፍ በወይን ግንድ ላይ ጸንቶ ካልኖረ በቀር በራሱ ብቻ ፍሬ ማፍራት እንደማይቻለው እናንተም በእኔ ካልኖራችሁ ፍሬ ማፍራት አትችሉም ያለን። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።